ይሄን ቪዲዮ የምፖስተው ካለ መፖሰት ይሻላል ብዬ ነው። እኔ ምንም ነገር ያሸንፈኛል የምል ሰው አይደለሁም። ነገር ግን በጣም ነው የተናደድኩት። በእውነት እንደ ዛሬ ተናድጄ አላውቅም። እና ምስር ወጥ ነበር ልሰራ ያሰብኩት። ምስሩ እንደዚህ ለቀምኩት። የዩቲዩብ ቪዲዮ የሚሆነው 16:9 ነው። ወላሂ እንደ ዛሬ ተቃጥዬ አላውቅም። በጣም ማለት ነው። እና ምስሩን እንደዚህ አጠብኩት፣ አተሩን ማለት ነው። በጣም ቆሻሻ ይወጣል። እንደዚህ ካጠባችሁ በኋላ በደንብ ሆነ ንጹህ ውሃ እስከሚወጣው ድረስ ታጥባላችሁ። እንዴት መልሳችሁ ልበሉ ስለሆነ በእውነት በጣም ነው የተቸገርኩት። ለስታንድ ስለማይመቸኝ ማለት ነው። የምግብ ስታንድ ሲሆን በጣም አሪፍ ነው። እና እኔ ብዙ ጊዜ መሬት ላይ ስለሆነ የምሰራው አይመችም። እና ለዛ ነው የምግብ ስታንድ ሲሆን አሪፍ ነው። እና እዚህ ጋር 3 ሽንኩርትና 2 ካሮት ነው የተጠቀምኩት። ካሮቱ እንደዚህ ድቅቅ አድርጌ በመፈፈቂያ ፈፍቄዋለሁኝ። ከዛ እዚህ ጋር ደግሞ አተሩ እየበሰለ ነበር። እዚህ ጋር ሽንኩርቴን ጣርኩኝ፣ ምክንያቱም በጣም ጠባብ ስለሆነ በደንብ አይታይም። ለዚህም በጣም ይቅርታ። እና እንደዚህ ስቶቭ ላይ ጣርኩት፣ መብራት ሲመጣልኝ እንደዚህ ውሃውን መጠጥ ከሚያደርግ ድረስ በራሱ በትልታዳችሁ። ከዛ ደግሞ ዘይት ጨመርኩኝ። እንደዚህ በደንብ እንትን አልኩት። እኔ ትንሽ ፓወር ስለነበረው ትንሽ እንደመያዝ እያለ ነበረና እንደዚህ ታሹታላችሁ። እና እንደዚህ በደንብ ካበሰላችሁት በኋላ እኔ በጣም ነው የወደድኩት ይሄንን ወጥ ማለት ነው። ከዛ ካሮትን ታደርጉታላችሁ። ካሮት ሲገባበት ግን የፈለገ ያህል በርበሬ ብታረጉበት በደንብ ድንች ቆንጆ አይቀላም፣ ነጣ ያደርገዋል እንትኑ ካሮቱ ማለት ነው። እና እኔ እንደምፈልገው መጠን የተጠቀምኩት 3 ማንኪያ በርበሬ ተጠቅሜያለሁ። እናንተ እንደምትፈልጉት መጠቀም ትችላላችሁ። ከዛ እዚህ ጋር በደንብ አሸሁት። በእጄ ስለይዤ ስለነበረ አልተመቸኝም። እንደዚህ እንትን አልኩና በደንብ ሽት አደረኩት ማለት ነው። ከዛ በደንብ እያሻችሁት ሲበስል በቃ በጣም አሪፍ ነው የሚሆንላችሁ ማለት ነው። ከዛ ውሃ ጠብ ታደርጉና ደግሞ እንደዚህ የሞቀ ውሃ ቢኖራችሁ በጣም ተመራጭ ነው። ምክንያቱም ከሌለ ያው አማራጭ ደም ካልተመቻችሁ ግን ካለ በጎን ውሃ ሞቃችሁ የሞቀ ውሃ ጠብ እያደረጋችሁ ስትሰሩት በእውነት ወጡ በጣም ነው የሚጣፍጠውና እንደዚህ አድርጋችሁ ሞክሩት። እኔ በጣም ነው የወደድኩት። እንደዚህ ካሸሁት በኋላ ማን ነው ካሮቱንና በርበሬው እንደዚህ በጣም እንዲበስል ካሸሁት በጣም ብዙ ታይም ነው ያሸሁት። ምክንያቱም በርበሬ ሲያቃጥለኝ እኔ አልወድም። በርበሬ ሙትት ሲል አሪፍ ነውና እኔ በጣም ነው የወደድኩት። እናንተ ሞክሩት። እንደዚህ ታሹታላችሁ በደንብ ማለት ነው። አሁን እንደዚህ ታረጉት ራሱ ሽንኩርቱ ካሮቱም እየሞተ ይሄዳል ማለት ነው። በእውነት እንደዛሬ ወላሂ ተናድጄ አላውቅም። ይሄን ቪዲዮ ስታዩት ከመጨረሻው ድረስ ካያችሁት ፕሊስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እና እንደዚህ ያረኩት እኔ እንደዚህ ካደረኩ በኋላ ውጭ ላይ መብራት የሄደ ጊዜ እንደዚህ ጣድኩት ማለት ነው፣ ንፋሱ እንዳያራግብልኝ። ከዛ እንደዚህ አድርጌ እንደዚህ ያጠለልኩት ነው። ይሄ ከበሰለው ከምስሩ ማለት ነው። ይሄ አተሩ ግን በደንብ አይበስልም። እኔ ግን እንደዚህ አርቄ በመዳመጫ ዳምጬዋለሁኝ በብርጭቆ። እናንተ ታያችሁታ እንዴት እንደሚያምር። እኔ በጣም ነው ወላሂ የወደድኩት። ደግሞ ካሮቱ ጣፋጭ ከሆነ በዛ ላይ በጣም ነው የሚጣፍጠው ወጡ ማለት ነውና እንደዚህ እኔ ውሃውን ስላነሳሁት በደረቁ ስላረኩት እንደዚህ እንትን ይላል። አንዳንዱ አተር ቶሎ ብስል ይላል፣ አንዳንዱ አይድም። ዘይትን ጨው ጨምራችሁበት ራሱ አይበስልም። እንደዚህ ካደረኩት በኋላ መጨረሻ ላይ አተሩን ነው የጨመርኩት እኔ። አተሩን ጨምራችሁ በደንብ ታመስሉና ከዛ የምትፈልጉትን ያህል ውሃ ትከልሳላችሁ። ከፈለጋችሁ የአተሩን ላይ ካልፈለጋችሁ ደግሞ ያው ንጹህ ስለሆነ ምንም ችግር የለውም። አለዛ ደግሞ የሞቀ ውሃ ትከልሳላችሁ ማለት ነው። ከዛ እንደዚህ ከሆነ ገንፎ ስለሚሆንባችሁ እንደዚህ ውሃ ታደርጉትና ክድን ታደርጉታላችሁ። ነጭ ሽንኩርት ካላችሁ መጨመር ትችላላችሁ። ከሌላችሁ ደግሞ ቅመም መጠቀም የምትፈልጉትን ቅመም ትጠቀማላችሁ። እኔ እዚህ ጋር ዛሬ ነጭ ሽንኩርት ስለጨረስኩኝ ነጭ ሽንኩርት፣ ቀይ ሽንኩርት፣ ኮረሪማ በቃ መከለሻ ቅመም ማለት ነው ስለገባበት ኢትስ ኦኬ ብዬ ዝም ብዬ ጨምሬበታለሁ። እናንተ ግን ካላችሁ ሞር ብትጨምሩበት ነጭ ሽንኩርት ወጥ ላይ ማንኛውም ነገር ላይ በጣም ነው የሚያጣፍጠው ምግብ ማለት ነው።
ካላችሁ መጠቀም ትችላላችሁ። ከሌላችሁ ደግሞ ግዴታ አይደለም። ሁሉም ነገር ባይደው ካሜራ ላይ እንትን ይላል እንጂ እና እንደዚህ ጨው ጨምሬ ያለሁኝ እኔ። እዚህ ጋር ደግሞ ቅመም በእውነት በጣም የምወደው ቅመም ነው። እንደዚህ በትንሹ ጠብ አደረኩኝ። እኔ ያለ መለኪያ ያለ ማንኪያ የምጠቀመው ልኬቱን ስለማውቀው ነው። እናንተ ግን በማንኪያ ብትጠቀሙ አሪፍ ነው። ልኬቱን ካላወቃችሁ ቅመም ሲበዛም ጥሩ አይደለም እና እንደዚህ ክድን አደረኩት። እዩት እዚህ ጋር 16 በ9 እንዴት እንደሚያምር ወይኔ ወላሂ በኋላ ላይ ነው የቀረጽኩት። እዩትማ እንዴት እንደሚያምር እና በጣም ነው ወላሂ ለአዝሜ የተናደድኩት ማለት ነው። እና እዩትማ አያምርም በአላህ። እና እንደዚህ አርጋችሁ ቆንጆ አተርክክ ወጥ ነው የሚሆንላችሁ። ከዛ መጨረሻ ላይ እንደዚህ ሆኖ አለ። ከዛ ከታች አተሩ እንትን ስለሚል ግልብጥብጥ ታደርጉታላችሁ። ከዛ በኋላ የምትበሉት እንጀራ ላይ አርጋችሁ መብላት ነው። እኔ በጣም ፋይናል ይሄን ይመስላል። በጣም ወድጄዋለሁ።